have just arrived in Ethiopia. Come on! በዲጂታል ሚዲያ ዓለም ውስጥ በስሙ በግንባር ቀደምትነት የሚነሳውና በሚሊዮኖች ዘንድ ኒውስ ዳዲ በሚል ቅጽል ስሙ የሚታወቀው እንግሊዛዊ የይዘት ፈጣሪ ዲላን ፔጅ ውስብስብና ከበድ ያሉ የዓለም አቀፍ ሰበር ዜናዎችን፣ አስደናቂ ማህበራዊ ክስተቶችንና ወቅታዊ ጉዳዮችን እጅግ አጫጭር፣ ሳቢና ለመረዳት ቀላል በሆኑ ቪዲዮዎች በማቅረብ በአሁኑ ወቅት በቲክቶክ እና በዩቲዩብ መድረኮች ላይ ከ19 ሚሊዮን በላይ ተከታዮችን በማፍራት የራሱን ትልቅ አሻራ ያሳረፈ ገለልተኛ የዲጂታል ጋዜጠኛ ነው። ባህላዊና የተለመደውን የዜና አቀራረብ ዘይቤ በመስበር መደበኛ የሱፍ ልብስ ሳይለብስና ከራሱ ክፍል ሆኖ በሚያሳየው ቀልጣፋ፣ ቀጥተኛና በምልክቶች የታገዘ ወቅታዊ የንግግር ጥበቡ የብዙዎችን ቀልብ ለመሳብ የቻለ ሲሆን በተለይ ወጣቱ ትውልድ መረጃን በፍጥነት እንዲያገኝ በማድረግ ረገድ ከበርካታ ግዙፍና አንጋፋ የሚዲያ ተቋማት የበለጠ ተጽዕኖ መፍጠር ችሏል። ከዚህ ዝናው ጋር ተያይዞ በዲላን ፔጅና በታዋቂው ኢትዮጵያዊ የይዘት ፈጣሪ አዶናይ መካከል የተፈጠረው ዲጂታል ትስስር በኢትዮጵያ ማህበራዊ ሚዲያ ላይ አዲስ ምዕራፍ የከፈተ ትልቅ ክስተት ሆኖ ሰንብቷል። ታሪኩ የሚጀምረው አዶናይ በቲክቶክ ገጹ ላይ የዲላን ፔጅ ታዋቂ የዜና አቀራረብ ስልት በመጠቀም በተለይ ስለ ዝነኛው የእንግሊዝ ክለብ አርሰናልና ስለተለያዩ የሀገር ውስጥ ትኩስ ዜናዎች የሰሩትን ቪዲዮ ዲላን ፔጅ በራሱ ገጽ በመልቀቅና አድናቆቱን በመግለጽ በጀመረው መስተጋብር ሲሆን ይህንንም የኢትዮጵያውያንን የቲክቶክ ማህበረሰብ ትኩረት በአንድ ጊዜ በመሳብ በማህበራዊ ሚዲያው ላይ ትልቅ መነቃቃትን ፈጥሮ ነበር። ይህ በበይነ መረብ የተጀመረው ግንኙነት ወደ ላቀ ደረጃ ተሸጋግሮ ዲላን ፔጅ አዶናይን በአካል ለመገናኘትና የኢትዮጵያን ውበት ለዓለም ለማሳየት ወደ አዲስ አበባ የገባ ሲሆን በአሁኑ ወቅት በሁለቱ ይዘት ፈጣሪዎች በአካል ተገናኝተው እጅግ አስደሳች በሆኑና የኢትዮጵያን ታሪካዊ ቅርሶች፣ አስደናቂ የተፈጥሮ መስህቦችና ጥልቅ ሃይማኖታዊ እሴቶች እንዲሁም ቡና የተገኘባት ሀገር መሆኗን የሚያስተዋውቁ የጋራ ስራዎች እየሰሩ ይገኛሉ። ዲላን ፔጅ በአዲስ አበባ ቆይታው ከተለያዩ ታሪካዊ ቦታዎች በተጨማሪ በሀገሪቱ ካለው እጅግ ሰፊ የአርሰናል ደጋፊዎች ማህበረሰብ ጋር ለመገናኘት ማቀዱን የገለጸ ሲሆን ይህም ከአዶናይ ጋር ያደረገው ትብብርም የኢትዮጵያውያን የሶሻል ሚዲያ ተጠቃሚዎችን አንድነትና ጉልበት በዓለም አቀፍ መድረክ ላይ ከማሳየትም በላይ ለአንጋፋ የዓለም ፈጣሪዎች አዲስ አበባ የዲጂታል ይዘት መፍጠሪያ ማዕከል እየሆነች መምጣቷን በተግባር ያረጋገጠ ክስተት ሆኗል።